የአሜሪካ መከላከያ ሚኒስቴር 5000 ወታደሮች ከጀርመን እንደሚያስወጣ ማስታወቁ ሩሲያን ሲያስፈነጥዝ የጀርመን ባለስልጣናትን ማስከፋቱ ይነገራል። ከአሜሪካም ኢራን ድርድር ጋር በተገናኘ የጀርመን ቻንስለር ፍሬድሪክ ሜርዝ አሜሪካም በድርድሩ ተሸንፋለች በማለት አስተያየት መስጠታቸውን ተከትሎ ሁለቱ ሀገሮች በነገር ሲወጋጉ ሰንብተዋል። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪየስ በሰጡት መግለጫም በአውሮፓ በተለይም በጀርመን የአሜሪካ ወታደሮች መስፈር በሁለቱ ወገኖች ጥቅም ላይ የተመሰረተ መሆኑን ገልጸዋል። አሁን የአሜሪካ መሪዎች የወሰዱት እርምጃም ሲጠበቅ የነበረ ነው ብለዋል። ፕሬዝዳንት ትራምፕ ባለፈው ሐሙስ ባሰራጩት ጽሑፍ የጀርመኑ መሪ ስደተኞችና የኃይል ዘርፉን ጨምሮ በተለያዩ ጉዳዮች ላይ ችግር ፈጥሯል ሲሉ ተችተዋል። ከስፔንና ጣሊያንም ወታደሮች እንደሚያስወጡ አመልክተዋል። በኢራን ጦርነት ሳቢያም ከጣሊያንና ስፔን መሪዎችም ጋር ውዝግብ ውስጥ ገብተው መቆየታቸው ይታወሳል። ትራምፕ ከጀርመንና ከሌሎች ሀገሮች ወታደሮች የማስወጣቱ ሂደት በቀጣዮቹ ከ6 እስከ 12 ወራት እንደሚጠናቀቅ የአሜሪካ መከላከያ መስሪያ ቤት ፔንታጎን ገልጿል።